ሰላም ፍቅር ጤና ደግደጉን ሸጋሸጋውን የምንመኝላችሁ የተወደዳችሁ የሃውስ ሚዲያ ዩቲዩብ ቻናል ቤተሰቦቻችን በያላችሁበት የዓለም ክፍል ሁሉ ሰላማችሁ ብዝት ይበል ብለናል። እንደተለመደው በአዲስ መረጃ ብቅ ብለናል። እናንተም እስከ መረጃዎቻችን ፍጻሜ ድረስ አብራችሁን በመቆየት የመረጃዎቹ ባለቤት እንድትሆኑ የአክብሮት ግብዣችን ነው። በመረጃዎቻችን የሚኖራችሁን ሀሳብ አስተያየት በሀሳብ አስተያየት መስጫ ቦታ ላይ ብታስቀምጡልን ይደርሰናል። ለቻናላችን አዲስ ከሆኑ ሰብስክራይብ፣ ይህንን መረጃ ደግሞ ላይክ በማድረግ እንድትጀምሩት እያልን ለዛሬ ወደ አሰናደንላችሁ መረጃ አለፍን። በድጋሚ ከሃውስ ሚዲያ ዩቲዩብ ቻናል ጋር መልካም ቆይታ። የሱዳን ስደተኞች በመተማ በኩል እየገቡ ነው። በሀገረ ሱዳን የእርስ በርስ ግጭት ምክንያት የተለያዩ ሀገሮች ዜጎች በመሸሽ በምዕራብ ጎንደር ዞን መተማ ዮሐንስ ከተማ በኩል እየገቡ ይገኛሉ። በሀገረ ሱዳን የእርስ በርስ ግጭት ምክንያት የተለያዩ ሀገር ዜጎች ከግጭቱን በመሸሽ በምዕራብ ጎንደር ዞን መተማ ዮሐንስ ከተማ በኩል እየገቡ ነው እየተባለ ይገኛል። የተፈጠረውን አለመረጋጋት ሸሽተው የሚመጡ የተለያዩ የውጭ ሀገር ዜጎችን የምዕራብ ጎንደር ዞን መተማ ዮሐንስ ከተማ በሰላም እያስተናገደች መሆኑም ተሰምቷል። ሱዳን ላይ በተፈጠረው የውስጥ አለመረጋጋት ምክንያት ጦርነቱን ሸሽተው ከካርቱም ወደ ጎረቤት ሀገር ኢትዮጵያ የሱዳን ዜጎችን ጨምሮ የ23 ሀገራት የተለያዩ ሀገራት ዜጎች እንደገቡና ወደሚፈልጉት አካባቢም እየሄዱ እንደሆነም ተነግሯል። በዚህ የምዕራብ ጎንደሯ የፍቅር ከተማ ዮሐንስ ከተማ እንግዶቿን እያስተናገደች ሲሆን በቀን ከ15 እስከ 20 የሚሆኑ መኪናዎች ወደ ጎንደር እየሄዱ ይገኛሉም ተብሏል። በዚህ የጦርነት ስጋት ሽሽትም ህጻናት፣ ሴቶችና አቅመ ደካሞችም ይገኙበታል ነው የተባለው። የመተማ ዮሐንስ ከተማ አስተዳደር የዞን ከፍተኛ አመራሮች የሚመለከታቸው የጸጥታ አካላትም ዜጎች ያለምንም እንግልት ወደሚፈልጉት አካባቢ እንዲደርሱ ሰብአዊ ተግባራትን እያከናወኑ እንደሆነ በቦታው ተገኝተን አረጋግጠናል ሲል የምዕራብ ጎንደር ዞን ኮሚኒኬሽን ዘግቧል። የተወደዳችሁ የሃውስ ሚዲያ ዩቲዩብ ቻናል ቤተሰቦቻችን ለዛሬ ዕለተ አርብ ይዘንላችሁ የመጣነው መረጃ ይህን ይመስላል። ቀጣይ በሌላ መረጃ እስክንገናኝ ስለ አብሮነታችሁ ከልብ እያመሰገንን ቻናሉን ሰብስክራይብ እንዳይረሳ። ቸርን ሰንብት።